ምንድነው በማናባ ስራ ነው የምገባው በማናባ ስራ ነው የምገባው ማንኛው የያዝከው ጉርሻ ነው ወይስ ሙሉ እራት ነው? በጣም ይቅርታ። ምን ሆነሃል ዶክተር? ስለምትወረው በህክምና ብዙ ጊዜ ቁም ነገር መናገር ሲሪየስ ነው፣ ቀልድ የለም። እንዲህ አልፎ አልፎ ግን ኮሜዲያኖች ስትመጡ ታዝናኑናላችሁ። ስለምን ቀልድ ነው የምትወረው? ማለት ስለምን ቀልድ ነው ማለት አባትዬው እሱ እኮ ነው እኮ እያልኩ ያለሁት እኮ አልተው እንዴ? ገብተህ ቼክ ማድረግ ትችላለህ። ጠልዬ ቤት ነው ደግሞ የሚያበራ ብራዘር አንተ ስልክ ነው የኔ ነው ወንድ ቁጭ ብለህ በዚህ ምበሉ ማረጋገጫ ፓስፖርት 07 21 58 ከፈታ ያራሳየው ከፈታ ቁጭ በል ስማኝ ተበደልኩ ሎሚዬ ሻገሬ ልጅ ሎሚዬ ከሴት ዘፋኝ ሞዶ ቬሮኒካ ምን የሚለው ዘፈኗ መሰለህ ዳለው ታዩና አልገባኝም። ለምንድን ነው የምትቆየው? ኤግዛክትሊ በካርጎ ነው የላኩት። እኔ ሜሴጁን ሰላም እንዴት አላችሁ? ውድ የቲቪ ሰዎች እንዴት አላችሁልኝ? እንደተለመደው ዛሬም ዋትስአፕ ብለን my habasha people በአዲስ ቪዲዮ ተመልሰን ተገናኝተናል። እንዴት አላችሁልኝ? አይሆን በያላችሁበት ጥሩ ሳምንት እናሳልፋችሁ ተስፋ አደርጋለሁ። በዓሉ እንዴት ነበር? በዓሉ እንዴት አለፈ? የበዓል ካምሌት ይዟችኋል? ዛሬ እናንተን ከድካማችሁ ከዝለታችሁ ለማሳረፍ የተለያዩ እንዲሁ የሳምንቱ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ታዲያ እንደተለመደው ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደገፍ ብላችሁ በአዲሱ የሪአክሽን ቪዲዮአችን ዘና ፈታ ማለት ብቻ ነው። እንዳልኳችሁ ዛሬ ከተለያዩ ሶሻል ሚዲያዎች እንደተለመደው ከቲክታክ፣ ከፌስቡክ እንዲሁም ከኢንስታግራም እናንተን ዘና የሚያደርጉ ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አስይዟል እንደተለመደው እስከ ቪዲዮ መጨረሻ ድረስ መቆየት እንዲሁም ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ ቪዲዮን ደግሞ እንደምትወዱ ተስፋ ስለማድረግ ቪዲዮውን አስቀድማችሁ ላይክ አድርጉ እያልኩ ወደ ሳምንቱ አነጋጋሪ ወደ ሆኑ ተለያዩ ቪዲዮዎች ይዣችሁ መሄድ ይሆናል። የተሰማችሁ የትኛውን ማይነት ሐሳብ የጨመረ የቀነስ የምትሉት የትኛውን ማይነት ሐሳብ ማስፈር ትችላላችሁ። ወደ መጀመሪያው ቪዲዮ ይዣችሁ ልሂድ። ዛሬ የተሰማ ዜና ነው። ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። በጣም ደስ ብሎናል። የሁላችንም ደስታ ነበር። ሰሞኑን ከበዓል ጋር በተያያዘ ያሪነክ ወደ ቃሊቲ ማረሚያ ሄዶ ከሴት እህቶቻችን ጋር በዓልን እዛ ማሳለፉ ይታወሳልና እዛ ከነበሩ አንዷ ታራሚ እሷ ነበረችና ብዙ ሰዎች በሶሻል ሚዲያ ፎቶዋንም አይተን አዝነን ነበርና እንግዲህ ደስ ብሎናል። ደስታው የሁላችንም ጭብር ነው። ትንሽ ማረሚያ ቤት መሆኑ ያሳዝናል እንጂ ከቤተሰቦቿ ጋር ሆና መውለድ ብትችል ኖሮ አላቅም ከዚህ በኋላ ምን ሊሆን እንደሚችል ወይ እንዴት ምንድን ነው የሚባለው መቼስ መታረስ ምናምን የሚባለው ነገር ስላለ እንዴት ልታሳልፍ እንደምትችል አላቅም። ብቻ ግን ዋናው በሰላም መገላገሏ ነው። እንኳን ደስ ያለሽ ማለት ወዳለው በዚህ አጋጣሚ። ወደ ተከታዩ ቪዲዮ ይዣችሁ ሲሄድ ሰሞኑ እንግዲህ የባዩሽ ከበደ ሚጡ ኢንተርቪው ላይ አንድ ብር ቀርቦ ነበር ወይም አብርሃም ማን ነበር ያባቱ ስም አብርሃም ተከስተው ሰምቲንግ ቀርቦ ነበርና አንዳንድ ጥያቄዎች ጠይቀው ነበር። ብዙ ሰው መነጋገር ያድርጎት የነበረው ምን ነበር ከፌስ ሪቬሉ በኋላ ማስኩን ካወለቀ በኋላ በጣም ብዙ ሰዎች ክራሽ መሆኑ ይታወሳልና አንዳንድ ሰዎች ደግሞ አሉ እንደዚህ አንዳንድ ሰው እንደዚህ ፌም ሲሆኑ አንዳንድ ሰዎች ሲያልፍላቸው ትንሽ ወደ ሀብት ሲሄዱ የድሮ ፎቶዎቹን እያነሱ ወይም ደግሞ ያልተገባ ስም እየሰጡ ሰዎችን ለማሸማቀቅ የሚሞክሩ ብዙ አካላቶች አሉና እሱም አንዱ ቪክቲም ነበርና እንደውም ትዳሩን ፈቷል ሚስት ያለው ነው ሲንግልኛ ያለውናም ብሎ ሰዎች ብዙ ቲክታክ ቪዲዮ ላይ ያያችሁ ይመስለኛልና በባዩሽ ከበደ ኢንተርቪው ላይ ይሄንን ብሎ ነበር። እስኪ እንስማው። አግብቷል አላገባም ስታተስ ምንድን ነው?
አላገባም። ፍቅረኛ አለ? ሲንግል ዳድ ነኝ። ብቻዬን ነው ግራ ክንፉን ይዤ መረጠው። እንግዲህ ይሄ ነው። አንዳንዴ በእርግጥ ይገባኛል። አሁን ምናልባት ሌላው አነጋጋሪ የሆነ ነገር ምንድነው በዚህ ኦልሞስት ዛሬ 15 ቀን አካባቢ ይመስለኛል በዩኤፋ ቻምፒየንስ ሊግ የኳርተር ፋይናል ጨዋታ ወቅት ብዙዎቻችን ኳስ የምናይበት ትልቁ አማራጭን ኢትዮጵያ ብቻ አይደለም እንደ አፍሪካ ዲኤስቲቪ ነውና የዲኤስቲቪ ፓኬጅ ይታወቃል ሜዳ ነው እና ከሆነ ጊዜ በኋላ በዶላርም ጭማሪ ከኑሮ እንትኑ ግሽበቱ ጋር በተያያዘ ዋጋቸው ከሆነ ጊዜ በኋላ ስፔሻሊ ከላስት ይር ጀምሮ ራፒድሊ ነው እየጨመረ ያለውና ሰዎች አርሰናል ከማድሪድ የሚያደርጉትን ጨዋታ ጠብቀው ነበር። የሜዳ ፓኬጅ ፕራይሱ 1400 ብር አካባቢ ነው። የሜዳ ፕላሱ ደግሞ አይ ቲንክ ወደ 2700 አካባቢ ነው እና ሰዎች በጣም ዲኤስቲቪ ላይ ትልቅ ካምፔን ነገር ጀምሮ ሰዎች ሪሲቨራቸውን እስከ መሰባበር ወይም ደግሞ ትላልቅ እንትኖችን ሲያደርጉ ያስተውለናልና እንደኔ ማለት መጀመሪያ ነበር ዲኤስቲቪ ኦሬዲ አላቅም ምክንያቶቹን። አንደኛ ተፎካካሪ የለውም፣ ካናል ፕላስ ነበር እየመጣ ነበር። እሱም ገና በረምብ ገበያውን በረምብ ዶሚኔት ሲያደርግ ነው ያቆመው። ከዛ በኋላ ግን የዲኤስቲቪ ፕራይሶች እኔም እንዳንድ ከስተመር እና ተጠቃሚ ሆነ ጊዜ በኋላ ያቆምኩት ነገር ነው። አንደኛ በጣም ፕራይሱ ከሁላችንም የኑሮ እንትን ጋር ተመጣጣኝ አይደለም። ነገር ደግሞ አብዛኞቻችን ኳሱን የምናየው ውጪ ነው። የሆነ ዋንስ ዊክ ወር ሁለት ሶስት አራቴ ነው ውጪ ቤት የምናየው። እሱንም የቻምፒየንስ ሊግ ምሽት ሲሆን እና ያንን ኳስ ለማየት አሁን ኢቭን የሚመጡትን ጨዋታዎች ራሱ አያሳይም ዲኤስቲቪ። አሁን አርሰናል ከፒኤስጂ የሚያደርጉትን ጨዋታ በ2000 ብር ፓኬጅ ወይ ደግሞ ከዛ በላይ ባለው ፓኬጅ ነው የሚያሳየውና ምን ለማናገር ፈልጌ ነው እዚህ ጋር ብዙ ሰዎች ምን ጀመሩ። አሁን በዲኤስቲቪ ካምፔን ስር ብዙ ሰዎች የቲክቶክ አካውንት መክፈት ጀመሩ የዲኤስቲቪ ነን የሚሉና አንድ እንደውም ምናየው 10000 ምናምን ድረስ ፎሎወርስ ያገኘ ሰው አይቻሉና እንደዚህ ነገሮች የተለመዱ ነው። ምንድነው ወደ ሐሳቤ ስመለስ የአንድ ብርም የገጠመው ቻሌንጅ ሁሉ የሆነች ነገር ስትፈጠር የሆነች ነገር ስትመጣ ከዛች ጋር ተያይዞ ሰዎች የሆነ ነገሮችን ለመፍጠር የሆነ አዲስ ነገር የሆነ አቴንሽን ሲክ ለማድረግ ወይም ደግሞ ዞሮ ሶሻል ሚዲያ ላይ ሁሉም ሰው ኢንፍሉዌንስ ማድረግ ይፈልጋልና ከዛ ጋር በተያያዘ ነው እሱም ገጥሞት የነበረው ነገር። ወሬና ላብዛባችሁ ወደ ቀጣይ ቪዲዮ ይዣችሁ ልሂድ። እስቲፎ ወይ ታርግ ትሰራለህ ወይ? ማፋታት እኔ እውነት ቲክቶክ በገባው ቁጥር የዚህ ልጅ ስክሪን ሪከርድ አሁንማ ሲለምደው ፔኑን እየቀነሰለት መጣ። በፊት እኔ ይሳደብ ነበር እናት ይበላጣልች ያለ ይሳደብ ነበር። ለምን እሱ ላይ ብቻ እንደሚሆን አላውቅም። እኔ ናዋም ፎንቲ ሲሰደብ አይቼ አላውቅም። ታኩርን ሲሰድቧት ሮስት ያደርጓት አይቼ አላውቅም። ሁሌ አባቴ መስሚያሽን እስከመጨረሻው ድፍን ያርግልሽ። ወንድም አንዴ ንክፋለት። ሰውዬ የራሴን ድህነት መግፋት አቅቶኛል፣ ጭራሽ የሰው ሀብት ልግፋ? ኧረ ዞር ሊተራሊ ሰውየው ድምፁ ይሄ ላይክ በጣም ድህነት ያስቸገረ አይነት ሰው ድምጽ ነው ያለውና ሰውዬ አባባሉ ምናቱን ነው። እኔ ምሳ ሳይበላ ምሳ ጋባዣት ሄደ አንተ ምሳ መኪና ገፋ እንክፋለት ትላለህ። በዛ ላይ የሰው መኪና የራሱን እንኳን አይደለም እኮ ይበል። ሌላው ምንድነው አርቲስት ዳግማዊ ፀሐይ ሳምሶን ታደሰ የቀድሞ ባለቤት እንበል እርግጠኛ አይደለንም። የሱ ባለቤት ከትላንት ወደ አካባቢ በሶሻል ሚዲያ ነገር አጋርታ ነበር። እሱ ምንድነው አንድ ፌስቡክ ላይ አድናኝ ነኝ የሚባል ሰው በጣም ያስፈራራኝ ነው፣ አስይዝሻለሁ፣ አስጠልፍሻለሁ ምናምን አይነት ወሬዎችን እያወራኝ ነውና ህግ እስኪያውቀው ድረስ በግዢዋለሁ እኔ ይሄ ነገር ይውልኝ ምናምን ብላ ፖስት አድርጋለችና እስቲ ቆይ ቪዲዮውን ይዩት።
አርቲስት ዳግማዊ ፀሐይ በአሁኑ ሰዓት በፌስቡክ ገጿ እንደገለጸችው ከሆነ አዱናን ሱልጣን የተባለ ግለሰብ ለምን አታናግሪኝም በሚል ሰበብ እኔን ለማገድ እየዛተብኝ ይገኛል ስትል በአሁኑ ሰዓት ይፋ ያደረገች ሲሆን ጉዳዩን ወደ ሕግ እስከምወስደው ድረስ ወቁልኝ ስትል በአሁኑ ሰዓትም በፌስቡክ ገጿ ላይ ይፋ ማድረጓን ተከትሎ በአሁኑ ሰዓት በርካታ ሰዎች የተነጋገሩ እንዲሁም ደህንነቷንም እየጠየቁም ይገኛሉ። በዚህ ጉዳይ ላይም ተጨማሪ እስቲ እኔም እዚህ ነገር ላይ ራሴን ኦፒኒየን ላስቀምጥ። ኦፒኒየን ነው መሆን አለበት ማድረግ ነበረባት እያልኩ አይደለም። ሁላችንም የራሳችን ፐርስፔክቲቭ አለን። ግን እንደው ማለት ሶሻል ሚዲያ ላይ ብዙ ማናቃቸው ስፓም የሚሆኑ ማናቃቸው ብዙ ሰዎች አሉናል። ኢቭን በፌክ አካውንት በሪል አካውንትም ራሱ ሆነ ማናቃቸው ብዙ ሰዎች አሉ። አይደለም እነሱ ሶሻል ሚዲያ ላይ ትልቅ ኢምፓክት ያላቸው ሰዎች አይደሉም እኛ ጋርም እንኳን እና እኔ አሁን ይሄ ጥያቄ የሆነብኝ ለሷ የምጠይቃት አንደኛ ማታውቀው ሰው ነው ማታውቀው አይነት ሰው ነው። በመቀጠል ደግሞ ላወራውላ ሰው እኮ አይመለስም አይደለ? ሁሉም ፕላትፎርሞች እኮ የራሳቸው ሰዎችን ማናወራበት አይነት መንገድ እኮ አስቀምጦልናል። ፌስቡክ ላይ አይ ቲንክ ያወራት እዛ ላይ ብሎክ ማድረግ ትችላለች። እስከዚህ ድረስ እንደዚህ እስኪያወራት ድረስ ለመጠበቅ እንደቻለች አላውቅም። ማለት ሁሉ ነገር ብሎክ ማድረግ ነበረባት እያልኩ አይደለም። ብዙ ስራዎቿ ለምሳሌ በሶሻል ሚዲያ የምታገኝ ከሆነ አንድ ቴክስት አይታ እኮ ያ ነገር በቂዋ ነው። ከዛ በዘለለ ደግሞ እንደዚህ አይነት አጸያፊ ቴክስቶች እስኪልኩላት ድረስ ለምን መንገድ ወይም ደግሞ ለምን በዚህ ልክ እንዲቀጥ እንደፈቀደችለት እኔ አላውቅም። ዞሮ ግን አሁን ለምሳሌ ከሰሞኑ ላይ የወጣ ቪዲዮ ነበር። ምንድነው አንደኛው ቪዲዮ ደግሞ በአንድ በሚታወቅ ልጅ ፎቶ የሆነ ሰው ያደርግና ቴሌግራም ላይ ልጅቷን ብላክሜል ያረጋታል። ምንድነው አላል የሰሞኑ ትሬንድ የትውልዱ ትሬንድ ራቁትሽን ቪዲዮ አለኝ እንደዛ ያለና ያ ፎቶ የተለቀቀበት ልጅ ደግሞ ወጥቶ ደግሞ ቲክቶክ ላይ ያዩት ይመስለኛል። ምን አለ ቪዲዮ ወደ ኋላ ላይ ያሳያችኋለሁ እኔ እንደዛ ነው ስም የለኝም እኔም አይደለው ምናምን ብሎ ደግሞ አውጥቷልና እንደዚህ ባለበት ዘመን ላይ እኔ በዚህ ልክ ሰዎችን እንዲያወሩ መፍቀድ በራሱ ክለው ያላስብም። ዳግምም ይሄን ነገር እስኪደርሳት ድረስ መጠበቅ መቻል አለበት ብዬ አስባለሁ። እስኪ ወደ ተከታዩ ቪዲዮ ይዣችሁ ልሂድ። እቺን ቪዲዮ አይታችኋታል። ያው ቅድም በመልካም ዜና ጀምረናል፣ ግን እንደፈን ከወጡ ዘመኑ መቼስ የኤአይ ነውና ልጁ ሲወለድ ናሆም ሆንት ይሆነ የፖሊስ መኪና ይዘው አመለጠ ጆን ዳንኤል። እነዚህ ፈታ የሚያደርጉ ነገሮችን ስሩልን እንጂ ምንድነው እንደዚህ ሰው የሚያባላ ሰው ላይ ቅራኔ የሚፈጥር ነገሮችን ብቻ ማሳየት። በነገራችን ላይ የኤአይ እንትን በጣም ከአቅማችን በላይ ሆኗል። እንደውም እኔ ከሆነ ጊዜ በኋላ በቅርቡ ሚውዚክ በቃ የሚጻፉት ሁላ በኤአይ ሆኑና ሙዚቀኛው ቀረጻ ላይ ያደረግ ነው ምናምንና ቤት ቁጭ ብሎ በኤአይ ክሊፖቹን ሁላ የሚሰራበት ጊዜ በጣም ቅርብ ይመስለኛል። እስኪ ወደ ዶሚኔት ኖሪ ቪዲዮ ልሰዳችሁ። ለሀገር ትዘምታለህ ብለን ስናበቃ ምስቶቹ ላይ ዘመት ዘሜ የኔ ሸበላ የኔ ቆንጆ የኔ ወንድ ምን ተገቢ ነበር እንዴ ባለቤቱ ምስት ምን በጣም ሸበላ ነው። ምን ልትል ነው? ልክ ነው ዘሜ እንትን ስንት ዝርግሳን ይኸውልሽ ዘሩ ልክ የለሽን በደፈጣ ጠብቂያት። ሳሎኑ ብፌ ውስጥ የሞላው ዝርግሳን እንዳለ የኛ ዝርግሳን የድሩ ዝርግሳን እቺ ሌባ ተከታታይ መቃብር ኑሮ ካሉት መቃብር ይሞቃል አሉ። ሞቀ ሆይ መቃብሩ እንትን ኒኬል አመጣጫ ኒኬል መቶ ይኸውልሽ የዘማቹ የመጀመሪያ ወንድ ልጁ ዲዛ ምናምን ሲለቃቅም ነው እድሜ ዘመኑን እንትን ያለው። ተከታታዩ ቀጥቅጦ ጠፍጥፎ ለቆራሉ ያስረክባል። የድሮ ጉባያ ዘመዬ አይ ሆፕ እንግዲህ ውድ እናት ቤተሰቦች በቪዲዮአችን ዘና ፈታ ያላችሁን ተስፋ አደርጋለሁ። እንግዲህ ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እንግዲህ እንዲሁም ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ ማይረሳ እያልኩ ወደ ተከታይ ቪዲዮ ከመውሰዴ በፊት እንደተለመደው ለቻናላችንን ለተለያዩ ሰዎች እንዲደርስልኝ ሼር በማድረግ ለራይዘም ሼር በማድረግ መልካም ትብብራችሁን ታሳዩልኝ ዘንድ በአክብሮት ጠይቃችኋለሁ። ወደ ተከታይ ቪዲዮ ይዣችሁ መሄድ ይሆናል። እንግዲህ ከባል ጋር በተያያዘ የተለቀቀች ቪዲዮ ነች። ሰሞኑን ያለንበት ሁኔታ ኑሮ በዚህ ከቀጠለ ልክ እንደ ቡና ሳይንስ ትቀመጣለህ ደግሞ ይባላል አይደለ? ሰዎች ምግብ ሲሰሩ እኔ እኮ ሽታው ያጠግበኛል በቃ አልበላም ይላሉ። ስለዚህ ሽታውን ታሸታለህ በደንብ
አንድ እንትንን ታነሳለህ። አንድ ቁርጥ እንደሚባለው አንድ ጥብስ ታነሳለህ። በቂ ነው። ኧረ እቺን ብርቅ ትሆንብናለች ከሆነ ጊዜ በኋላ። ልጅ በጣም ነው የሚመቸኝ። እስካሁን አንድ ቪዲዮ ሪአክት ሳላደርግበት በመስራት ይቆጨኛል። እንኳን ሜሴጅ አይቶ ቆይቶ የሚመልስ አንተ ራስህ ምንድነው የምታየው? ለምንድን ነው የምትቆየው? ኤግዛክትሊ በካርጎ ነው የላኩት እኔ ሜሴጁን ራስህ ማንን ነው የምታየው? ጠቅላይ ሚኒስትር ላ እሺ፣ ለምንድን ነው ሜሴጅ አይተህ ቆይተህ የምትመልሰው? እንተ መጅኑን ወለሽ ደግሞ ማን ነው መጥቶ ያለ? አንተ ሜሴጅ ቆይተህ ከመለስክ ያከብሩሃል። ማንም አያከብርህም። ያ መጅኑን ይላ አውቃለሁ፣ ቢዚ ነበርኩ አትበል። እኔ አውቃለሁ በደንብ አንተ ሚላክልህ ሜሴጅ ሚላክልህ ኦፍ ኮርስ አላችሁ እነዚህ ልታረጉ ሰዎች ነው ባሻን ሲላ ሀቢቢ ካሁን በኋላ ከአንድ ሰዓት በኋላ ሜሴጅ ደርሶ ከአንድ ሰዓት ከቆየ አንተ ጋር አሳድገው ካሁን በኋላ አትመልሰው። እንደዚህ አይነት ሰዎች አሉ በነገራችን እንከባከበው ሲጓን ለመባል ቴክስት ይላክላቸው ኦሬዲ እኮ ሴንት ብቻ ቢል ኦኬ ኔትወርክ ነው ምናምን ትላለህ። ዴሊቨሪ እያለ ቴክስቱን አይመልሱትም። ጀለስ እንዳለው ምንም ቢዚ ሆኖ ምናምን ነገር አለ። በተለይ አሁን ላይ ያለው ሰው ይሄ ወጣቱ ቢዚ አይደለም፣ ሶሻል ሚዲያ ላይ አክቲቭ ነውና ቃይ ሲግማ ለመባል አንዳንድ ሰዎች ቴክስት አቆይተው ምናምን ይመልሳሉ። ይሄ በቃ he was busy ምናምን እንዲባሉ ማለት ነውና ትክክለኛ ፖይንት ነው ያነሳሽው። ቶሚ ከሴት ዘፋኝ ሞዶ ቬሮኒካ ምን የሚለው ዘፈኗ መሰለህ? ዳለው እስኪ አንዴ እንስማው። ከሴት ዘፋኝ ሞዶ ቬሮኒካ ዳለው የሚለው ዘፈኗ አይ ቶዋዚ ተረገምክ። እሺ ቀጣይ ቪዲዮ ታቢያረጋችሁ አንበሳ ነው አንበሳ ጫማ ፕሊስ። አንተ ምንድነው የሰስልክ ልቀቅ እና ለምን ዘለልክ? ደስ ብሎኝ ነው ብራዘር። አንተ ስልክ ነው የኔ ነው ወንድ ስልክ ነው ይሄ ባል ሸመናት በዚህ ምበሉ ማረጋገጫ ፓስ 07 21 58 ከፈታ ያራሳየው ከፈታ ቁጭ በል ስማኝ ተበደልኩ ብለህ ታቆም ባታወራሽ ያረጋግጥ ባይዘዌ ፈን ቢሆንም ግን ለብዙ ሰዎችን ታነቃለች ብዬ አስባለሁ። ያው ማረጋገጫ የተባለ ኮዳችሁ እንዳትናገሩ ሰው እንኳን ስልካችሁን አዳንኩላችሁ ብሎ ሊያስመልሳላችሁ ይሞክር ማለት ነው። እሰይ ጠልዬ ቤት ነው ደግሞ የሚያበራ ሻላላላላ አባቱ መለየት አቅቶት ጭራሽ ቆፍጠን በል ዶክተር ጥሩ ዜና አሰማን። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። አባት ሆነሃል። ስማ ልጅቷ እንቁላል እንኳን ያዋጣች አይመስልም። ሙሉ ለሙሉ አንተን ነው እንዴ? ስለምን የምታወራው ዶክተር? ምን አባትየው እኮ እሱ ነው። ምን የምታወራው? ምንድን ነው የሚያወራው ይሄ ዶክተር? ማለት አባትየው እሱ ነው። አባትየው እሱ ነው እኮ ዶክተር። ምን ሆነሃል? በጣም ይቅርታ። ምን ሆነሃል ዶክተር? ስለምን የምታወራው? በሕክምና ብዙ ጊዜ ቁም ነገር ነው ማለት ሲሪየስ ነው፣ ቀልድ የለም። እንዲህ አልፎ አልፎ ግን ኮሜዲያኖች ስትመጡ ታዝናኑናላችሁ። ስለምን ቀልድ ነው የምታወራው? ማለት ስለምን ቀልድ ነው ማለት አባትየው እሱ እኮ ነው እኮ እያልኩ ያለሁት እኮ አልተሳም። ገብተህ ቼክ ማድረግ ትችላለህ። ገብተህ ቼክ እርግጠኛ ነህ? አባትየው እሱ ነው። አባትየው እሱ ነው። ስለምን የምታወራው ዶክተር? እንዴ ታማኝ በላሽ አለ ጓደኛሽን። ኧረ በእናትህ ታማኝ በላሽ ቤት ጋር ና የት አለ ዶክተር? የት አለ? ምንድን ነው ተበላሽ ዶክተር። እሱ ማን ነው? ሞተዳሽን ማስወግጂ ጭራሽ ና ልጅ ልውሰድ ና። ወይኔ በላቸው ጭራሽ የራስህ ነው ዶክተርየው። ኦልሞስት እኮ ደርሻለሁ። በቃ ምንድን ነው የሚጨቀጭቀኝ? አባ ሳስት ነው
ስልክ ስላለስኩ ነው። ሰዓት ስንት ነው? ስልክ ስላለሽ ነው 10 ሰዓት ከ20 ነው። ከፈለግሽ ስልኬንም ያዡና እቤት ስትደርሺም ደውዬ ልንገርሽ። አልፈልግም፣ ጓደኛ አለኝ። እሺ ቆየሽ ማን ምን ቆያለሁ? በእናትሽ ማምጣቴም አንድ ነገር ነው። ምን ተፈጥሮ? በነገራችን ላይ ምንድነው ሪል ላይፍ አለ እንደዚህ አይነት ወንዶች ስንት ነው አለችኝ፣ ነገርኳት። ከዛ በኋላ ስልክ ቁጥርን ካልሰጠኝ እኔ ደግሞ ገርልፍሬንድ አለችኝ። አይቻልም አይሆንም አልኳት። ከዛ በቃ አልፋታ ስትለኝ ስለቸኮልኩ ሰጠኋት። ከዛ ለአዲስ ናት መሰለኝ እንግዳ ማረፊያ ሩም ምናምን አሳየኝ አለችኝ። እኔ በየዋህነት ሄጄ አሳየኋት። እሺ እፈራለሁ፣ ውስጥ አብረን እንግባ። ኧረ እባክህ አይገርምም? ከዛ ገብቼ እዛ ቆይቼ እኮ መምጣቴ ነው። ኧረ አንቺ በቃ ችኮቹን ትፈጃቸዋለሽ። ኧረ እባክህ ይቻላል። በነገራችን ላይ እንደዚህ አይነት ወንዶች አሉ። ሲጀምር የተደረጉ ነገሮች ላይ አይወሩም ኢቭን ሳይሆኑ እና እንደዚህ አይነት ወንዶች ግን አሉ፣ የሆኑ ጀማ ውስጥ አሉ። እንደዚህ ያልተፈጠሩ ነገር በተለይ በቺክ ኬዝ ምናምን በቃ ነው በቃ እንዲሆኝ እንደዚህ አድርጋት እንደዚህ ሆነን እንደዚህ ብላኝ እንደዚህ አድርጋለች የሚሉ ወንዶች አሉና እስኪ እቺን ከባል ጋር ያዘች ደግሞ ቀይ ወጥ ነች። እስኪ እንያት። ማን ነው የያዝከው? ጉርሻ ነው ወይስ ሙሉ እራት ነው? እኔ እኮ ምን ነው ለማለት ፈልጋ ነው። ከማን ነው ያለች መስሎኝ ምግቡን የጠየቀች ነው ብዬ ነበር። ጎበዝ ነህ በጣም እውነት። እጪን ስክሪፕት ሰጥተህ አለማምደህ በቀረጻ አቅርበህ እንደዚህ እኛን ስላዝናናን በጣም አድንቀናል። በተለይ ዘወይ ሲሳይ በስመ አብ ለችበት መንገድ እሺ ፊዮና ጉርሻ ልድም ባይዘይ አገረጣችሁ አይ ለሶልታ ቦርሲ ነው ወይኔ እናት ምን ሆነክ ነው አባ እንደዚህ ግርጣት እንዳለ ተሰጥቷቸው Oh my word, we'll have a look. Of course we'll have a look. ባርም አረጋግጥ ኮንፊርም አድርጎታል ባር። እሺ ባይስ ይላል። በስራ ነው የምገባው። በስራ ነው የምገባው። ሸባ ተቆጣጥሮት የነበረውን የማስታወቂያ ስራ እኛ ተቆጣጥረነዋል። ምንድነው? በስራ ነው የምገባው። ስራ ነው የምገባው። ይሄንን ነው የሚያስተዋውቀው። አንተም ያማል እንዴ ሂድ ወደዛ። ኦሪጂናል ላይ ባይስ ማለት ነው ፊልም ታሰሩትላት ትችላላችሁ። ሆኖ ነው የሚሰራው። ይሄ አስመስሎ ሳይሆን ሆኖ ነው የሚሰራው። ልክ እንደ ሆሊውድ እና ልጁን ጸጉሩን አያያዙ አሰዳደቡ አይ ባይስ ይመች። ሰሞኑን ኢንተርቪው አይታችሁታል? አንድ ፖድካስት ላይ ቀርቦ ነበርና እስኪ በጣም ብዙ ነገር ታተርፉበታላችሁ። እሺ እኛውን ቪዲዮ ከዛ በተያያዘ ለጋብዛችሁ ካነገርኩህ ሁለተኛ እንዳታመጣብኝ። እኔ ለቤተሰቦቹ ነው የምነግርህ። ይሄንን ታመጣለህ። እኔ እኮ በኸይር መስሎኝ ነው። መጥፎ ናቸው። ምንድነው? ነገርከን። ከለምተህ ሁለተኛ እኔ እናንተ ብቻ ነን የምንሰራው ነው። አታንጣብኝ፣ ሌላ ሰው አታንጣብኝ ነው የምልህ። በቃ እኔ ሌላ ሰው እንዳታመጣ ነው። ጥሩ አይደለም ነው። በቃ እንዳታመጣብኝ ነው። እኔ እናንተ ብቻ ነን የምንሰራው። በቃ ነገርኩህ። ሁለተኛ እንዳታመጣብኝ። እኔ ለቤተሰቦቹ ነው የምነግርህ። እንዳታመጣብኝ፣ አይቻልም። ሁለተኛ እንዳታመጣብኝ። በቃ ነግሬሃለሁ። ሁለተኛ እንዳታመጣብኝ። የኛ ቤት ሰውና ይሄ ሌላ ሰው እንዳታመጣ። እኔ ነግሬሃለሁ። እንዳታመጣብኝ። በቃ እንዳታመጣብኝ። ሁለተኛ እንዳታመጣብኝ። ዴሊ ላይፉ እኔ ነግሬሃለሁ። ቪዲዮ በቃ በቃ አፍታባባሉ። አይ በቃ አምልጦ ምን አይነት ወዲ የገዛችሁለት ደግሞ ምን አይነቱ ነው? በቃ ይቅር በለው። የለም እሺ በቃ አሁን ሂድ በቃ ሂድ። ዝም በል በቃ ይላ በቃ አንተ ከልብ ይቅር በለው። በቃ አሁን እሺ በቃ ለባለበት በቃ
ሌላው እንግዲህ ጆን ዳንኤል በረረ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። ይከስከስ አንወርድም። አይቺ ኤአይ ኮንዶስ እንግዲህ ውድ ቢናቲ ቤተሰቦች ዛሬ የላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንደተለመደው ለቻናላችን አዲስ ሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቻናላችን ለብዙ ሰዎች ከኔ ዳርስልኝ ለወዳጅ ዘመዶ ሼር ማድረጎትንም እንዳይረሱ እያልኩ በቀጣይ ቪዲዮ ዳግም እስክንገናኝ ድረስ እዚህ ጋር እንሰናበታችሁ ይሆናል። በያላችሁበት መልካም በዓል። ያው በዓሉ እንግዲህ አላለቀም ገና ነውና መልካም በዓል እያልኩ እዚህ ጋር ሰናበታችኋለሁ። ደህና ሁኑልኝ። ቻው ቻው ባይ